ምስክርነት አለ የሚጠቅማችሁ ነገር ነው። የእግዚአብሔር ቤተሰቦች እንድትሰሙ ትፈልጋለሁ። እንዲህ አይነት ችግሮች ሲያጋጥሙ ብዙ ጊዜ መጸለይ መስገድ ብቻ ሳይሆን ስለት መሳልና ተአምር መጠበቅም አለብን። አንዳንዴ ሬት እኔ አልቅሼ እምባ ያልቆ እጅ ማልቀስ ጀመር። በለንደን ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የዛሬ 4 ዓመት ቅዳሴ ተቀድሶ ሐምሌ 19 ቀን ታቦቱ ሲወጣ እኔ ቆሜ እንዳስተምር አባቶች አዘዙ። ልክ አስተምሬ እንደጨረስኩ አንዲት እናት ወይራ ለብሳ ድንጋይ ተሸክማ መጣች። እንዲህም አለች፣ በሄድክበት በምትቆምበት ባገኘው አጋጣሚ ሁሉ እግዚአብሔር ሲያመቻችልህ ይህን ተናገር አለች። ምንድነው አልኳት። እኔና ባለቤቴ ተጋብተን የመጀመሪያ ልጅ ወልደን ሁለተኛም ልጅ ወልደን ሁለቱም ጤናማዎች ናቸው። ዛሬ ወንድ ነው ሴት ነው ተብሎ ሳይሆን ጤናማ ልጅ ስጠኝ ተብሎ ነው የሚጸለየው። እናም ሶስተኛ ልጅ ስትወለድ ግን ቀድመው እንደተወለዱት ጤናማ ልጅ አልነበረችም። አንደበቷ የተቆለፈ በሆነ ባልሆነው የምትበሳጭ የእናቷን ጡት የምትነክስ ጤና የሌላት ዲዳ ሆነች። በሁለት ልጆች ሳቅ ቤተሰብ ከመደሰት ይልቅ በዚህኛዋ ልጅ ያዝን ነበር። አባት ሌሊት ስራ ይሄዳል፣ ቀን ልጅቷን ይጠብቃል። እናት ደግሞ ሌሊት ልጅቷን ትጠብቃለች፣ ቀን ስራ ለመስራት ትወጣለች። ልደት ሲከበር ጤናማዎቹ ልጆች ተሰብስበው እየሳቁ ሲያከብሩ ያችኛዋ መኝታ ክፍል ውስጥ ቁጭ ብላ ኩርምት ብላ ታለቅሳለች። ስለዚህ የቤተሰብ ሐዘን ዕለት ዕለት እየጨመረ ልባቸውን እየሰበረ መጣ። ያልሄደችበት ሐኪም ያልዞሩበት ምንም አይነት ቦታ የለም። ገንዘባቸውን፣ ጊዜያቸውን፣ ዕውቀታቸውን የሚችሉትን ሁሉ አድርገዋል። በሮች ሁሉ ተዘግተውባቸው የልጃቸው ጤንነት መመለስ አልቻለም። መጨረሻ ላይ እናት ነገሮች ሲመራት ለባሏ ሳትናገር ብልን ብላ ጠፋች። ትሙት ትኑር የት ትሄድ አይታወቅም። ብቻ ጠፋች። ቀጥታ ለካ የመጣችው ኢትዮጵያ ነው። ከኢትዮጵያም ናዝሬት ቅድስት ማርያም ቤተክርስቲያን ሌሊት መታ ሰዓት ደርሶ ኪዳን ደርሶ ቅዳሴ ተቀድሶ አባቶች ስጋው ደሙን አቀብለው ፍቱ በሰላም ተብሎ ህዝቡን ከተሰናበተ በኋላ ያቺ ሴት አልወጣችም። ቁጭ ብላ ዝም ብላ ታነባለች። የምታለቅሰው ድንግል ማርያም ልጇን ታቀፋ ያለችበት ስዕል ሆነ። የልጄን አንደበት ፍቺ፣ ልጅሽን በሰላም ታቀፈሽ፣ እኔ ሰላም አጥቻለሁ፣ ዛሬ ከቤትሽ አልወጣም ብላ ዝም ብላ ታለቅሳለች። እንባዋ በጨው ተቀምሞ ፈሶ አለቀ። እጅ ደም ማልቀስ ጀመረች። ካሁንም ወደ እሷ ቀርበው አሁን ውጪ ሰዓት ደርሷል ሊሉ ጉልበትና ድፍረት አላገኙም። ይልቁንም እንባዋንና ሐዘኗን አይተው ቁጭ ብዬ በጸሎት ላግዛት ብለው እሳቸውም ጸሎት ቀጠሉ። ያችም እናት እየየ እያለች እንባዋን ማፍሰስ ቀጠለች። ፍረድ፣ አምናለሁ፣ ትችላለህ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ እመብርሃን እንቆቅልሽን አስፈችልኝ። ልጅሽ አንቺን ይሰማሻል። የዶኪማንስን ጭንቀት አንቺ እንዳስወገድሽ የኔንም ጭንቀት አስወግጂ፣ አለዛ ከቤትሽ እንደማልወጣ መጨከኔን ለልጅሽ ንገሪው አለች። ዝም ብላ ማልቀስ ሆነ። እሷ እዚያ እያለቀሰች በዚያ ቅጽበት ለንደን አባትየው የታመመችውን ልጁንና 2 ጤናማ ልጆቹን ይዞ መኪና እየነዳ ሄደ። ጀርባውን መታ የሚያደርገው እጅ ተሰማ። ማን ነው ሲል አባዬ እኔ ነኝ፣ የምበላው ምግብ ስጠኝ። ደነገጠ አባትየው። በህልም ይሆንበት በእውኑ አላወቀም። ደነገጠና ዳር ይዞ አቁሞ ጤናማዎቹ እናንተ ናችሁ ያናገራችሁኝ ወይስ ማን ነው ሲል እህታችን ነች አለ። ከዚያ አባዬ የምበላው ምግብ ስጠኝ፣ እርቦኛል፣ እናቴ ሴት ሄዳ ነው አለችው። ወዲያውኑ ስልኩን አነሳና ደወለ። ቀጥታ አነሳችው። የት ነው ያለሽው? ስልክሽ እንዴት አሁን ሰራ አላት። ናዝሬት ቅድስት ማርያም ነኝ። ምን እያደረግሽ ነው? ድንግል ማርያም ልጅሽ ኢየሱስ ክርስቶስ አይሳነውምና በመልጃሽ ልጄን አንደበት ዛሬ ካልከፈትሽ ከቤትሽ አልወጣም ብዬ እንቆቅልሽ እንዲፈታ ሐዘኔ እንዲርቅ ጭንቄ እንዲያበቃ እግዚአብሔር ያን ዘመን በ4 ነጥብ ምዕራፉን እንዲዘጋው እያነባሁ ነው አለችው። ሰማሽ ውድ ባለቤቴ፣ እምነትሽ ታላቅ ነው። አንቺ እዚያ እያነባሽ እንባሽ ወደ ምድር የወረደ መስሎሽ ከሆነ ተሳስተሻል። እንባሽ ወደ ሰማይ ሄዶ የኢየሱስ ክርስቶስን ልቡን ቀስቅሶታል። ስለዚህ ሂዱ፣ አንኳኩ፣ ይከፈትላችኋል አለ ጌታ። በሩ ተንኳኩቷል።
አንቺ እዚያ ስትጸልይ ድንግል በምልጇ የልጃችንን አንደበት አስከፍታለች። ጸሎትሽ ተሰምቷል፣ ልጅሽ እየተናገረች ነው። እውነት ነው፣ አንደበቷ ተከፈተ። ለሰው የማይቻል ለእግዚአብሔር ይቻላል። እኔም የታለች ልጅ ስላት ይህችውና እስኪ ተናገሪ አልኳት። ተናገረች። እንዴት ነበር ሲባል እኔ መኪና ውስጥ ከአባቴ ኋላ ሆኜ ሲሄድ አንዲት ሴት ቀይ ነጭ የለበሰች መጣ አፌን ስትነካዋየው። ከዚያም አፌ ተፈታ። የእኛን ቤተሰብ ችግር የፈታች ጭንቅ ያስወገደች እመብርሃን አትለያችሁ። በቤታችሁ ትግባ፣ በልባችሁ ትንገስ። ይህን ምስክርነት በሄዳችሁበት ሁሉ ላገኛችሁት ሰው ሁሉ ንገሩት፣ መስክሩ። እውነትን መመስከር አያሳፍርም።